እንዴት ነህ? ደህና ነው ወይ? ደህና ሙስሊም ነበርክ? yes I am an ex-Muslim bro። አርካነ ሶላት ስንት ናቸው? እኔ በጣም ቆየሁ። በእርግጥ ቁርአንም ቀርቼ ማለት እንደዚሁ ሸምድጄው ነበር። ማሐፈዝ ነው የሚባለው፣ ሐፍዤው ነበር። ብዙ ጥያቄዎች ነበሩ። በዛ ጥያቄዎች ምክንያት መጽሐፍ ቅዱስ ሳነብ ትክክለኛውና የእግዚአብሔር ቃል መሆኑን ተረዳሁ። ያው በጣም ረጅም ጊዜ ስለሆነው በዛ ዙሪያ ባጠይቀኝ ምናልባት ከቁርአን አንድ ነገር ቅራልኝ ካልከኝ ልቀራልህ እችላለሁ። ሐፍዤው ስለነበር ማለት ነው። ኧረ ህፃን ልጅ የሚያውቀውን ጥያቄ እኮ ነው የጠየቅኩህ። አንድ ህፃን ልጅ ላምጣልህ? እዚህ የ6 ዓመት ልጅ ልክ ነህ እኮ ልጆች ሊያደርጉት ይችላሉ። እሱን ማነህ ወደዛ ጥያቄ ሳትገባ ተረጋጋ። ውዱ ስንት ረካ አለው? እሺ ይኸውልህ እኔ ረሳሁት። ማነህ ሁሱ ነህ? እሺ ምርጫ ልስጥህ። ውዱ ስንት ረካ እንዳለው ረስቶት ነው። በቃ ምርጫ ልስጥህ። እሺ ምርጫ መቼ ቀለል ይልናል። ጥያቄው ለምን አስፈለገ? እኔ ይኸውልህ በዚህ ዙሪያ እንድጠይቅ ሳይሆን አንዳንድ ነገሮች ምናልባት ለምቻለሁኝ። እሺ ስንት ስጁድ አለው ውዱ? የመጨረሻ በቃች። ኧረ በእናትህ እኔ ስለዚህ ማስታወስም አልፈልግም። በጣም ቆይቷል። እኔ ወደ 30 ዓመት የሆነዋል እኮ በፈጠራችሁ። በህይወት ለአንድ ቀን ሙስሊም የሆነ ሰው ውዱ ስጁድ አለው ወይንም ሩኩዕ አለው ቢባል እኔ ይህን ረስቻለሁ ይላል። እኔ ረስቻለሁ ከምር። ሀያሽ ክርስትና እንድትከተል ያደረገ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ሃሌሉያ ልንገርህ፣ እንደዚህ ያደረገኝን ቃል ይኸውልህ። ለመጀመሪያ ጊዜ መጽሐፍ ቅዱስን ክፍት አድርጌ ሳነበው ማቴዎስ 5:44 እስከ 45 ያለውን ቃል በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በኃጥአንና በጻድቃን ላይ ፀሐዩን ያወጣል፣ እሱ ኃጥአንና ጻድቃን ላይ ዝናቡን ያዘንባል ይላል። ሃሌሉያ። ይህንን ቃል ቅዱስ ቁርአን ላይ ከምዕራፍ ወደ እስከ ምዕራፍ ምናምን 44 ምናምን ብትሄድ አታገኘውም። ና ቁርአን ላይ ያለው ግን ግደሉ የሚል ነው አይደለ? ኧረ በስነ ስርዓት ብንግደለው ብቻ ነው። አሁን ስለዚህ እናንብበው ማለት ነው። ግደሉ የሚል አምላክ ደግሞ ትክክለኛ አምላክ ሊሆን አይችልም ብለህ ነው የወጣው ማለት ነው። ይሄ ልጅ በጣም አስተዋይ ነው። አላ እሱ ብቻ አይደለም ግደለው ብቻ ሳይሆን ከሱ እንጀምር። ከሱ እንድንጀምር ነው። ግደሉ የሚል አምላክ እንዴት ያንካለሁ? ስለዚህ ክርስትና ደግሞ ፍቅርን የሰበከው ነው በስነ ስርዓት። በጣም ጥሩ የጌታ ሰው። በጌታ ነህ እንዴ? አልመስልም። ናች ምን ትላለች? እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል። አንብባት እስኪ ምን ትላለች? ሁሱ አንድ ነገር ልንገርህ። ናታን ቀጥታ አንብበው። የሰራዊት ጌታ እግዚአብሔር እንዲህ ናታን አንብበው። ቆይ ልንገርህ አባቴ ሁሱ፣ ቆይ ልንገርህ። ቅድም መጽሐፍ ቅዱስን አንብበህ እንደፎከርክ አሁን ደግሞ መጽሐፍ ቅዱስን አንብበው። አውጥቼልሃለሁ። ሃሌሉያ ጀምረው። ስማኛ ልንገርህ። እንዴት ከማንበቤ በፊት አንድ ነገር ልንገርህ። ናታን አንብበው በቀጥታ ናታን አንብበው። አትፍራው። አልፈራውም፣ አነበዋለሁ። ግን አንድ ነገር ልንገርህ። ስማኛ አንብበው። ሰውየው ይሄ ነው እኮ ችግራችሁ። እስላሞች የሆነ ግብዝ ነገር ናቸው። ይሄ ነው ችግራችሁ። መንፈሳችሁ ጦጣ መሳደብ ጀመረ። አያችሁ ቅድም ሲፎክር እንዳልነበር አሁን ገዳይ አምላክ ሊሆን አይችልም አስብየው አሁን እግዚአብሔር ገዳይ እንደሆነ ላሳየው ነው። ገብታችኋል አይደል? አንብበው። ወንድ ልጅ ከሆንክ በመጽሐፍ ቅዱስ የማታፍር ከሆንክ አንብበው። ናታን አንብብ። ካላነበብክ እንዳነብልሃለሁ እና አንብበው። ስትፎክርብን አልነበር እንዳሁን? ያው እግዚአብሔር ህፃናቶችን ግደሏቸው እያለ ነው። ብላቴናዎችን ግደሏቸው እያለ ነው። ሴቶችን ግደሏቸው እያለ ነው። እና ላሳየህ ናታን ናቲሻ ከእስልምና እንዴት ወጣ ወደ ክርስትና እንዴት ገባ ብዬ ጠየቅኩ። ጸጥ እያለ ወርቅ የሆነ የህይወት ቃል ነገርኩህ አባቴ። ፈጣሪ ረጋ በል እንጂ ድል ስታይ እንዴት ወደ ክርስትና ገባ ስለው ማቴዎስ ወንጌል ምናምን አለና በቃ ስለ ፍቅር ሰበከን። ገብታችኋል አይደል? በስነ ስርዓት ያንን ቃል ቁርአን ውስጥ የትም ቦታ አታገኘው። ሞለቱ ነው ናታን አትፈረጅ። አዳምጥ፣ ረጋ በል፣ ቀስ በል። ጊዜ ስታይ ቀልለህ ነው የምትወጣው። ወላሂ ላዚም ራስህን አረጋ። ቁርአን ውስጥ የለም። ከታች ያሉት እንዲሰሙ ነው። ቁርአን ውስጥ የለም። በአንድ ጥቅስ እንደዚህ ልታብድ ከደረስክ ገና ሙሉ መጽሐፍ ቅዱስ እግዚአብሔር ጨፍጭፉ ሽማግሌ ህፃናትን ያለበትን ገና ልጨምር እኮ ነው። ይሄማ አብደህብን ወንድሜ፣ በስህተት ነው እኮ እያነበብከው። እኔ እንዲነግርህ ብትነግረኝ ኖረው አንተም ትድን ነበር። ነገ እኮ በእግዚአብሔር ፊት ሁላችንም እንቀርባለን በተናገርነው አንደበት። አንተ ብዙ እየሳትክ እንደሆነ ስላየው ነው። በእውነት ዛሬ መልእክት ነው ላንተ።
ነገ በእግዚአብሔር ፊት እኮ ስለተናገርከው ነገር ትጠየቃለህ። ብዙዎችን ስላሳትከው ነገር ትጠየቃለህ። ሞት አለ። ረጋበሽ ቀስ እኔ እርግጠኛ እኮ ስለሆንኩ ነው። አላህን ራሱ እንዴት እንዳደረኩላ ልንገርህ። በኢየሱስ ስም ስለው ይኸው ከላይ ላይ አሽቀንጥሬ እንደጣልኩ ይኸውልህ። ስለ አላህ እኔን ትጠይቀኛለህ፣ እኔ እናገራለሁኝ። አሁን አንተ ክርስትናህን ልትገልጽ ስለፈለክ በፍቅር መልክ ልትገልጸው ፈለክ። ይህ በፍቅር መልክ ልትገልጸው የፈለግከው አምላክ ግን ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ እያለ ነው። ምን ትላለህ? በጣም ጥሩ። እንደዚህ ተረጋግተህ እኮ ብትጠይቀኝ በእውነት እኔ በትህትና ለማውራት ነበር የገባሁት። ግን አንተ ግዴታ አንብበው አልከኝ፣ የሆነ ነገር ሳልነግርህ ማለት ነው። አሁን ከፈቀድክልኝ ላውራ አይሰማም? እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ልቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰተንህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ። እሱ ጊዜ ማባከን አያስፈልግም። አዳም ትረጋ በለ። ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አለን። የእምነት ባተን በልልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል። እስኪ እናብራራለን። ናት ይቀጥል። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ፣ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በህግ ዘመን ነው፣ በሙሴ ዘመን ነው። በህግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ህግ ወደ ፍቅር ቀየረው። ገብቶሃል አይደለ? በህግ አልተቻለም። ሰው በመግደል መኖር አልተቻለም። በህግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ህይወት በጸጋ እንጂ በህግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ህጉን አስቀጠለው። ስለ ስርዓት መሐመድ ምናምን አትበል። የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራሃለሁ። በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው? እሱን እየካድክ ነው ወይንስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በህግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በህግ ነበር የሚኖሩት። በህግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ህጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነቢዩ ሙሴ በኩል ማለት ነው። ያንን ህግ ነበር የሚከተሉት። በህግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ህግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው። ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ህግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው በአዲስ ኪዳን ህይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሂደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው።
እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው የአሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ ናቲሻ ናቲ እኛም ደንግጠናል። ናቲ ናቲ ኧረ ናቲ ናቲሻ ናቲና ሰማይ ነቅቶ ባየ ጊዜ ግደሉ ብሏል። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር ተፋቅረን እንድንኖር ጠላታችንን እንድንወድ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘው ወይ አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል እባክህ። ውሃ እየጠጣህ ቅድም ሊያስመልጠው ነበር ኢየሱስ ክርስቶስ አልገደለም። በፊት እንጂ አንተ ነው እንጂ ዛሬ አዲስ ነገር ረጋ በእንጂ ቀስ በል። አንተ እኮ አወራህ ትንሽ አውራ። እኔ ፍቀድልኝ፣ በቤቴ አስፈቀደ። እዚህ ግደሉ እያለ ያለው ማን ነው? ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው ስለው ቅድም አይ የዚያ ዘመን ህግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውር ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው? ሲያስጨፈጭፍ የነበረው ሴቶችን ህፃናቶችን ልሽ ዛሬ ላይ እንደገና በቃ ፈቀድኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድሚያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ህግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነኝ ፍቅር ህግ ነው ያወጣሁላችሁ ቢል ቅድሚያቴን አስገድለህ የሚል ጭንቅላት ላይ አይመጣም? አዎ ነበርኩ። ኦኬ ከእስልምና ወደ ክርስትና ሄደህ ነው? አዎ። የአንድ ጥያቄ ልጠይቅህ ነው። አርካኑ ሶላት ስንት ናቸው? ስለ ሶላት ትንሽ ናቸው። ጠዋትም እየጠየቀኝ ነበረ አሁን ወደዚህ የጋበዘኝ ወንድሜና። እሺ አርካኑ ሶላት ስንት ናቸው? ምን 5 ናቸው። አይገርም። ኦኬ ሶላት አልጀናዛ ስንት ረካ አለው? አንገበዝ ነው ተሳስታል። በነገራችን 5 አይደለም። እሺ ሶላት አልጀናዛ ስንት ረካ አለው? ሶላት በቀን ስንት ነው የሚሰገደው? አርካኑ ሶላት ነው ያልኩት። ስንት ሶላት ነው የሚሰገደው አላልኩም። አርካኑ ሶላት 5 አይደለም። አታውቀውም? እሺ ሶላት አልጀናዛ ስንት ረካ አለው? አቤት እንደው ምሁር። እሺ ሶላት አልጀናዛ ስንት? አይ ሲጀመር ሶላት አልጀናዛ አንተ ሩኩ ይወረዳል እንዴ? ቆይ ስንት ረካ አለው ነው ያልኩት። ሩኩ አይደለም የጠየኩት እኮ። ረካ የምቆጥረው እኮ ሲኖረው አይደለም ስጁድ የምትወርድበት ነገር ሲኖረው እኮ ነው። እሺ ስለዚህ ረካ የለውም ወይንስ ስንት ረካ አለው? እሱን አንተ ትነግረኛለህ። እኔ አሁን የገባሁበት ዋና ምክንያት ለምንድን ነው የገባሁበት ላይ ነው የሚሻለው። ገብቶሃል? ለምን መሰለህ? ሙስሊም ነኝ የሚመልሳቸው ጥያቄዎች መመለስ አልቻልኩም። ለምን ተሽላ ስለ እግዚአብሔር ብያሁን ዋሽ እንደ ኃጢአተኛ ቆጠራል። ስማ ይኸውልህ ሾርጡ ሶላትን ጠንቅቆ የሚያውቅ አንድ ገና ቁርአን እንትን ያለ ልጅ የሚያውቀውን ነው እኮ እየጠየቀኝ ያለው። ለዛ ነው ስለ ሸርጡ ሶላት። ቆይ አዳምጠኝ። ሸርጡ ሶላትን እንማር ካልከኝ ሸርጡ ሶላትን እንትን እንበል። ከዛው ግን አሁን እዚህ ያነሳችሁ አልመለስከውም። አርካኑ ሶላት ስንት ነው? 5 ነው አለ። ተሳስተሃል። አርካኑ ሶላት 5 አይደለም። ደግሜ አሁን ብጠይቅህ ማታውቀውም እርግጠኛ ነኝ። እስኪ አርካኑ ሶላት ስንት ነው? ደግሜ ለመመለስ ሞክር። እሺ እኔ ልመልስልህ። አርካኑ ሶላት ማለት ምን ማለት ነው? እሺ ይሄን መልስልኝ። እሺ
መልስ ነው ይሄ። እናንተ ደግሞ መልስ አትስጡ። መልስ ነው ማለት አርካኑ ሶላት ማለት ምን ማለት ነው ነው የኔ ጥያቄ። ምን ማለት ነው እስኪ ንገረኝሽ። እሺ አርካኑ ሶላት ማለት የሶላት ማዕዘናቶች ማለት ነው። እሺ አሁን ስንት ናቸው? አርካ የምትለውን ቃል ነው። አርካ ማለት ምንድን ነው? አርካን የማውቀው ኦሮመኛ እጅ ማለት ነው። አርካ ማለት ገባህ? ስለዚህ አርካ የምትለውን ቃል ፈስራት። ማዕዘናት ስንት ናቸው? ኦሮምኛ ራሱ አርካ አይደለም ሀረካ ነው። አንደኛ ኦሮምኛውን አችልም። ኦሮምኛ ታስ ለማንኛውም ቅድም በጣም አንድ ልጅ ስማኝ፣ አንድ የሆነ ልጅ በጣም እያጨናንቃችሁት ነበር እና ጥያቄ መጽሐፍ ቅዱስ ጠይቃችሁት ዕብራውያን ያለ ቃል እና ሐዋርያት ሥራ ላይ ያለ ቃል የኢየሱስ ቃል የማቴዎስ ቃል እያላችሁ ስታደነጋግሩት ነበር በዚህ ፔጅ ላይ እና እኔ አሁን የገባሁበት ምክንያት በአጭሩ አንድ ወንድም አለኝ እና እሱ ወንድሜ ትንሽ ጥያቄዎች ስላሉት ሊጠይቅ ፈልጎ ነው። ሁለተኛው ምክንያት ደግሞ እንደው እዚህ ፔጅ ላይ የሚመጡትን የመጽሐፍ ቅዱስ እውቀት የሌላቸው ልጆች ጭንንቅ ከምናረጋቸው ይልቅ ቃሉን እናንተ በደንብ ካወቃችሁ ቃሉን ብታስተምሯቸው ሀሳብ ለመስጠት ነው። አመሰግናለሁ። ወደ ጥያቄውን ከላከልኝ ልጁ ልነሳና ለመናገር ሞክራለሁ። ወይም እናንተ ጥያቄ ያላችሁ ልጠይቁ ትችላላችሁ ማለት ሶላት ቤት ያለኛ ሹሩጡ ሶላት አላልኩም ሲጀምር። እሺ ሹሩጡ ሶላት ስንት ናቸው? እስኪ ንገረኝ። ታውቃቸዋለህ? ስንት ናቸው ሹሩጡ ሶላት? ይኸውልህ የተከበርክ ወንድማችን እኔ ሱረቱል አላልኩም። እንደው እባክህ እንደው ረጋ በል፣ እንደው ለማፌዝም ለመሳቅም ረጋ በል። ይኸውልህ እንደዚህ ያፌዘው እኔ ሹሩጡ ሶላት ስንት ናቸው? እስኪ ይኸውልህ ስማኝ፣ አንድ ቁም ነገር ልምከር በዚሁ አጋጣሚ። ዶክተር አህመድ ዲዳት ስለ ምክር አይደለም ልትወያይ ነው የመጣኸው። መሰላ ያተኩር። ሹሩጡ ሶላት ስንት ናቸው? ሱረቱ ማለት ምን ማለት? ቅድም አርካ አልከኝ፣ አሁን ደግሞ ሱረቱ ብለህ መጣ። ደግሞ ምን ማለት ናቸው እነኚህ? እኮ እኔ ስለማላውቃቸው እኮ እኔ የማውቀው ይኸውልህ፣ ስማኝ፣ እኔ የማውቀው አዳምጠኝ እሺ። እኔ ተማርኩት ልንገርህ ነው። እኛ ይህንን ጥያቄዎችን መጠየቅ ፈልገን ሳይሆን ይህን ጭንብልህን ለመግለጥ ነው። ሙስሊም እንዳልሆንክና ህፃን የሚያውቀውን አንድ ሙስሊም ህፃን የሚያውቀውን ስለ ሶላት ጠይቀንህ ምንም የማታውቅ ሙስሊም እንዳልነበርክ አጭበርባሪ እንደነበርክ ጭንብልህን ለመግለጥ ያክል ነው የጠየቅነው። አሁን ጥያቄ ካለ ወደ ጥያቄ መሄድ ትችላለህ። አየህ ወደ ጥያቄ ችግር የለውም። ግን አንተ ይኸውልህ እኔ አጭበርባሪ ብዬ መሳደብ አልፈልግም። እኔ አንድ በቴም እንዳጭበረበርክ አዳምጠኛ እሺ። እንዳጭበረበርክ ይሄ ስድብ ሳይሆን ማንነትን ስማኝ እሺ። ችግር የለውም እሺ። እኔ የተማርኩት ኢማሙል አዙም የሚባለውን የጥንቱን እስልምና አምስቱን እስልምናና ስድስቱን ኢማን ነው እኔ ያጠናሁት። ስለዚህ አሁን አንተ መጥተህ ካጠናህ ልጠይቅህ ነው በቃ። ስለዚህ ዋት አልፈልግም። እኔ አሁን አጭበርባሪ አልከኝ አይደል? ይኸው ለአሁን እኮ ልይዝህ እኮ ነው በዚህ ቃል። አንደኛ አጭበርባሪ አልከኝ፣ ሁለተኛ ጭምብል አልከኝ አይደለም? ከዚህ በኋላ ስማ። ስለዚህ አሁን አንተ የኪታብ ወላሂ ተመልከታ ያችን አይደለ? እኔ ኢማሙል አዝም ነው የቀራሁት አለ። ኢማሙል አዝም ማለት ምን ማለት ነው? በአላህ ምን ታደርገኛለሽ? እሺ ትርጉሙ ንገረን። ኢማሙል አዝም የሚለውን የሆነ ሀሳብ ከተናገራቸው ክርስቲያኖች በዚያ ላይ መልስ ስትሰጡ ወይንም ደግሞ በዚያ ላይ ሙስሊም ሀሳብ ሲያነሳላችሁ አትቆጡ። አነሳ አይደለ? ኢማሙል አዝም ቀርቻለሁ። ምንድን ነው ኢማሙል አዝም? ታታርገኝ ነው ያልኩ ያለው ምን ማለት ነው? ኢማሙል አዝም ማለት ትርጉሙ ንገረን። ትርጉሙ ንገረን ያለው ያንተ ችግር የለውም። እስከ ጊዜው ድረስ እስከተፈቀደልህ ድረስ እንደፈለገ ማፌዝ ትችላለህ። ግን ቆይ እስኪ ልኮልኛል። አሁን አያውቀውም ራሱ
እኔ ኢማሙ ላዘም ድረስ ነው የቀራሁት አለ። ኢማሙ ላዘም የሚባል ኪታብ የለም። ኢማሙ ላዘም ማለት ትርጉሙ ራሱ ኪታብ አላልኩም ስለመ ተው አንተ ምን ማለት ነው? አሁን እኔ ትቻለሁ እኮ አሁን ስለዛ ነገር ማንሳት አልፈልግም አልኩ። ሰደብከኝ እኮ በቃ አይበቃም እንዴ? ሰደብከኝ። ስድብን ከተቀበልኩ በኋላ በቃ ችግር የለውም። ታጭበርብረህንም እያጭበረበርክ ነው። ስድብ አልሰደብንህም እኛ። ማጭበርበርህን ያው በገሃድ አጋለጥኩህ። አርካኑ ሶላት ስንት ነው አልኩህ፣ ለመመለስ ሞከርክ። ዋሸህ። እንደማታውቅ አሳየሁኝ። 5 ነው አልክ። አይደለም ተሳስተሃል አልኩኝ። ስለዚህ ሙስሊም ነኝ እያልኩ አታጭበርብር። አጭበርባሪ መሆንህን ያው ውሸታም መሆንህን በገሃድ አሳየሁህ። አንቺ ሙስሊም ነበርኩ ብለሽ ስንት አውርተሻል? ልክ ነው። ለመጠየቅ እንዲመቸኝ ነው። ቆይ ሙስሊም ነበርኩ ብለሽ አውርተሻል? ያለ ሙስሊም ነበርኩ ብለሽ እሱን ተው። ለእኔ ዝም ብለህ አልተውም። ለረምቶ ሀቅ ነው። አንቺ ሙስሊም ነበርሽ? አርካኑ ሶላት ስንት ናቸው? አርካኑ ሶላት ስንት ናቸው? በቀን 5 ጊዜ እሰግዳለሁ ከሱቢ ጀምሬ። እኔ ብዙ ጊዜ እንትን አልልም፣ ስግደት ላይ ብዙ አይደለም። ግን አሁን አርካኑ ሶላት ስንት ናቸው? ስለሆነ ገና አርካኑ ሶላት ስንት ናቸው? አታውቂያቸውም? አየሽ። እሺ ዋጅባት ሶላት ስንት ናቸው? ከሱቢ እንደዛ ነው ሰግደን እንተኛለን። እዚህ ስንት ሰዓት ሰግደን እንተኛለን? ወይ በሙስሊም ስንት ሰዓት ሰግደን እንተኛለን ያልሽው? ይቆራረጥብኛል። አይቆራረጥም። ስንት ሰዓት ሰግደን እንተኛለን ያልሽው? አሁን ድጋሚ 2 ሰዓት ሰግደን እንተኛለን። 2 ሰዓት የሚሰገደው ሰባ ምንድን ነው? የ2 ሰዓቱ ሶላት ምን ይባላል? ባይ ታንክል 2 ሰዓት የሚሰገደው እኔ ግዴታ አልነበርሽም ለማለት ለፈልገህ ነው። ወጣ እዚህ ቲክቶክ ሶሻል ሚዲያ ላይ ምን እንደምጠላ ታውቃላችሁ? በእምነት ላይ የሚዋሽ ሰው ወላሂ ለምን ዋሻ? መዋሸት ለምን አስፈለገ? ሙስሊም ነበርኩ አለች። ምንም የምጠይቃት ጥያቄ አንድ ህፃን ልጅ መልሰዋል። የሚገርማቸው ክርስቲያኖች እዚህ ካላችሁ ግን የለም የምትመልሰው ሌላ ነው። ምንም አይገናኝም። እንዲህ አይነት ልጆች ለምን እንደሚጠቀሙባቸው ታውቃላችሁ? ያስገቡና በቃ እኔ ሙስሊም ነበርኩኝ እያሉ ድራማ ያሰሯቸዋል። እኛን ዞሮ እንደገና በድራማ ይሆነችልናል። ወረብል ከዕባኛ ድራማ እንሰራም። በአላህ ስም እንምላለን። ስለማን ነው ድራማ የምንሰራው? ማንን ለማስደሰት ብዬ? ማንንስ ለማስከፋት ብዬ? ያስቻለ ያስገቡና እኔ ሙስሊም ነበርኩኝ ያስብሏቸዋል። እንዲህ የሚያደርጓቸው ምንድነው? ዲያቆኖቻቸው ከታች ያለውን የዋህ ክርስቲያን ለመሸወድ ነው። በእምነቱ ላይ በዚህ ሊያጸኑት ነው። በቃ አስተምሮ አታጸናውም፣ አልፈርድብህም። ምክንያቱም ትምህርትህ እንደማያጸና ታውቀዋለህ። የሚያጸኗቸው በምንድን ነው? በቃ እንዲህ አይነት ልጆችን በማስገባት እኔ ሙስሊም ነበርኩ፣ እቺ ልጅ ከእስልምና መጣ ነው። አልሐምዱሊላህ አላ ኒዕመቲል ኢስላም። እኛ ሙስሊሞችን ስናጸናቸው ያያችሁት ስለ እስልምናቸው አስተምረናቸው ነው። ገብተው ስለ እስልምናቸው ጠይቀው ነው። ምንም ስለ ክርስትናቸው አያስተምሯቸው። ግን ምን አይነት ድራማ ይሰሩላቸዋል? እቺ ልጅ ሙስሊም ነበረ ከዚህ በፊት፣ ዛሬ ክርስቲያን ሆናለች። አንድ ክርስቲያን መጥቶ ከዚህ በፊት እኔ ክርስቲያን ነበርኩ ሙስሊም ላይ ቢልዝህ፣ ይሄ ምንም እኛ ለሙስሊሙ ሕዝብ የሚያጸናው ነገር አይደለም። የጸናው በትምህርት ነውና የሚያጸናው የሆነ ትምህርት አለው። አልሐምዱሊላህ ያን ነው የምናስተምረው። ያው እስከ መቼ ነው እንደሚጫወቱባችሁ? ምን ያክል ለእናንተ ያላቸውን ንቄት ነው የሚያሳየው። ወላሂ አልዓዚም
እኔ ስለማከብራቸው ሙስሊሞችን ያው ስለ ዲናቸው ነው የምናስተምራቸው። እንዲህ አይነት ድራማ እንጫወት ነው አያጸናም። ይሄ እንዲህ አታድርጉ። እሺ ልጆች፣ እንዲህ የምታደርጉ ልጆች ካላችሁ የተሸወራችሁ ካላችሁ ውጡ ከእንዲህ አይነት ነገር። ምንም አይጠቅምም፣ ለእናንተም አይጠቅምም። እኔ ሙስሊም ነበርኩ የሙስሊሞችን ስም በዚህ ወይም ኢስላም ለምታጠለሹ መስላችሁ ከሆነ ስህተት ነው። ቆም ብላችሁ አስቡ። የራሳችሁ ነፍስ ታሳስባችሁ። ለማንም ሰው ብላችሁ ድራማ አትስሩ። በነፍሳቸው እየቀለዳችሁ ያላችሁት የነቢያት መንገድ የትኛው ነው የሚለውን በደንብ ተማሩ፣ አግኙት። አንዱን አምላክ እስኪ እንዴት ነው እንዳመልክ የሚያስተምረኝ እምነት የትኛው እምነት ነው ብላችሁ ፈልጉ።